ኢትዮ ካርማ በጣም በፍጥነት እያደጉ ካሉ ቻናሎች ውስጥ አንዱ ነው። በተወሰኑ ቪዲዮዎች በርከት ያለ ቀልብንና ተመልካችን ሊይዝ የቻለ ምርጥ ቻናል ነው። ግን እንዴት እንደዚህ ሊመነጠቅ ቻለ? ምንስ ተጠቅሞ ነው? እኛስ ከሱ ምን እንማር? በዛሬው ቪዲዮ ከኢትዮ ካርማ ስኬት በስተጀርባ ያሉትን 6 ሚስጥሮችን ተመልካቾች እንዲጫኑ ከዛም እንዲቆዩ ከፍ ሲል ደግሞ ተመልሰው እንዲመጡ የሚያደርጓቸውን ትክክለኛ ዘዴዎች የምናይ ይሆናል። እስከ መጨረሻ ድረስ ለምታዩ በፍጥነት እንድታድጉ የሚያደርጓቸውን 2 ጠቃሚ ምክሮች አካፍላችኋለሁ። አብራችሁን ቆዩ። ዩቲዩብ በደንብ የሚያበላና ጠንከረን ከሰራ ቶሎ የምናደርግበት ፕላትፎርም ነው። ጥሩ ዶላሮች ከሚያገኙ ዩቲዩበሮች አንዱ ኢትዮ ካርማ ሲሆን በአሁን ሰዓት 40,000 የሚደርስ ሰብስክራይበሮች ያለው ዩቲዩበር ነው። አሁን የምነግራችሁ እሱ ከሚከተላቸውና ቫይራል እንዲወጣ ካደረጉት 6 ታዋቂ የዩቲዩብ ዘዴዎች ወይም መንገዶችን ነው። ኢትዮ ካርማን ለማታውቁ የተለያዩ ጠቃሚ ኮንተንቶችን ከተለያዩ ዘርፎች የሚያቀርብ ዩቲዩበር ነው። የመጀመሪያው ከኢትዮ ካርማ የምንማረው ፐርሰናል ብራንዲንግ ኤንድ ፐርሰናሊቲ የምንለው ነገር ነው። ኢትዮ ካርማ ለዩቲዩብ ስኬቱ ከተጠቀማቸው ዋና ነገሮች ውስጥ አንዱ የራሱን ብራንድ መገንባቱ ነው። ከተምኔል ዲዛይኒንግ እስከ አነጋገር ቶንና ኤዲቲንግ ስታይል ከሌሎች የሚለይበትና የማይረሳ ብራንድ ሰርቷል። ፐርሰናል ብራንድ ማለት እንደ ፊንገር ፕሪንት ብላችሁ አስቡት። አንዳችን ከአንዳችን በብዙ ነገር ልንመሳሰል እንችላለን፣ ነገር ግን ሁላችንም የራሳችን ዩኒክ የሆነ የጣት አሻራ አለን። ፐርሰናል ብራንድ ማለትም እንደዚህ ነው። አንድ ሰው የእናንተን ታምኔል ሲያይ ወይንም የቻናላችሁን ሎጎ ሲመለከት እንዴት እንደምታቀርቡና በምን መንገድ እንደምታቀርቡ ይታየዋል። ሁሉም ቻናሎች የራሳቸው የሆነ ብራንድ አላቸው። ትላልቅ ቻናሎች እንደ ዶንኪ ቲዩብ፣ ዮናስ ሞ፣ አቤል ብርሃኑና የመሳሰሉት የሚታወቁበት የራሳቸው መለያ ብራንድ አላቸው። እኔም በቅርብ የምሰራቸው ቪዲዮ ካያችሁ የራሴን የሆነ ብራንድ እየገነባው ነው። የራስን ፐርሰናል ብራንድ ቢልድ ማድረግ በዩቲዩብ የምትታወቁበትን አይደንቲቲ መፍጠር ማለት ነው። ስለዚህ የራሳችሁን ብራንድ ፍጠሩ። ሁለተኛ ኤዲቲንግ ማስተሪ ኤንድ ስቶሪ ቴሊንግ። ከኢትዮ ካርማ ሁለተኛ የምንማረው ነገር የኤዲቲንግ ችሎታ ማሳደግና የተሻለ ስቶሪ ቴሊንግ ያለውን ቪዲዮ መስራት የምንለው ነው። ዩቲዩብን ለመጀመር ሆነ ቫይራል ለመውጣት በጣም ከሚያስፈልጉ ነገሮች ውስጥ አንዱ ኤዲቲንግ ነው። ብዙ ሰዎች የሚያስቡት ኤዲቲንግ ክሊፕ መቆራረጥና ድምፅ መጨመር እንዲሁም አኒሜሽን መጨመር ይመስላችኋል። ነገር ግን ይሄ ትክክል አይደለም። ኤዲቲንግ ማለት የራሳችሁን ሀሳብ አሪፍ በሆነ መንገድ ለኦዲየንሶቻችሁ ስቶሪ ቴሊንግን በመጠቀም መልእክታችሁን የምታስተላልፉበት ቱል ነው። ስቶሪ ቴሊንግ የምንለው ደግሞ ቪዲዮአችሁ የተፈለገውን ሀሳብ በምን መልኩ መተረክ እንዳለበት የምታቀርቡበት ዌይ ነው። ስለዚህ በዩቲዩብ ዓለም ሰርቫይቭ ለማድረግ ግዴታ ይህን ማወቅ አለባችሁ። ወደ ኢትዮ ካርማ ስንመለስ ከጊዜ ወደ ጊዜ በጥሩ ኤዲቲንግ እና ምርጥ ስቶሪ ቴሊንግ ለተመልካቾቹ ቪዲዮ እየለቀቀ ይገኛል በፍጥነት ባይሆንም። ይህም እንደምታዩት ከ30,000 በላይ ቪው ፐር ቪዲዮ በቀላሉ እንዲያገኝ አስችሎታል። እና ኤዲቲንግ እንዴት ማስተላለፍ ካላችሁ እነዚህ ዘዴዎች ተጠቀሙ። 1. የራሳችሁን ስራዎች ሶሻል ሚዲያ ላይ አጋሩ፣ ለምሳሌ ቲክቶክ ላይ ወይም ዩቲዩብ ላይ። 2. ካጋራችሁ በኋላ የሰዎችን ሀሳብ ተቀብላችሁ ለማሻሻል ሞክሩ። 3. አዳዲስ የሆኑባችሁና የተመቻችሁን ኤዲቲንግ ስታይል ኮፒ ለማድረግ ሞክሩ። 4. የተለያዩ ኮሚኒቲ ላይ የገባችሁ ሌት እንዲያደርጓችሁ ጠይቁ። 3ኛ ሁመር ኤንድ ኮኔክሽን። እኔ ከኢትዮ ካርማ በጣም ከሚመቹ ነገሮች አንዱ በመሃል የሚቀልዳቸው አዝናኝ አላፊ ቀልዶቹ ነው። ይሄም እርግጠኛ ሆኜ ነው የምነግራችሁ፣ በቪዲዮ መሃል የሚገቡት ሜሞች፣ ድመቶችና አነጋገሮች ኦዲየንስ ሳይሰላች እንዲመለከት ከሚያደርጉ ነገሮች ዋናው ነው። ለምን መሰላችሁ? ሙሉ ቪዲዮ ቁም ነገር ብቻ ካረጋችሁ ተመልካች ይሰላችና ከትንሽ ደቂቃዎች በኋላ ይወጣል። በተለይ የዘመኑ ሰዎች እንደዚህ አይነት ሰው ታዲያ መቆንጠጥ የለበትም። እንደዚህ አይነት ሰው ታዲያ እኔ አላልኩም፣ ተጨባጩ ነው። የሚገርመው ነገር ቀልድ ያለው ቪዲዮ ብዙ ጊዜ አለመረሳቱ ነው። በቅርብ የተደረጉ ጥናቶች እንደሚሉት ከ85% በላይ የሶሻል ሚዲያ ቪዲዮ ተመልካቾች ቀልድ ያለው ቪዲዮ እንደሚመቻቸውና ቶሎ እንደማይረሱት ያሳያሉ። ይሄም ኮኔክሽን የሚባል ነገር ይፈጥራል።
በዚህ የተነሳ ሰዎች ሌላ ጊዜ እየሳቁ ለመማር ቪዲዮዎቹን ይጫናሉ። ስለዚህ ጀማሪ ዩቲዩበር ከሆናችሁ ቪዲዮዎቹ ላይ የሆነ ቀልድ ቢጤ ጣል ብታደርጉ መክራችኋለሁ። አራተኛ ስፒኪንግ ክላሪቲ ኤንድ ኤክስፐርታይዝ። ካለምንም ጥርጥር የኢትዮ ካርማ ቻናል ተከታዮች ከሆናችሁ ይሄ ነገሩ ነው ደስ የሚላችሁ። ይሄም በጣም ኮምፕሌክስ የሆኑ ሀሳቦችን በቀላል አማርኛ የ5 ዓመት ህፃን ልጅ በሚገባው መልኩ እያለ መግለጹ ብዙዎቻችሁን ሰብስክራይብ እንድታደርጉ ያነሳሳችኋል። እስቲ እንደዚህ ቀላል አድርጌ እየገለጽኩላችሁ ስለሆነ ሰብስክራይብ የሚለውን በተን ለኔም ብትጫኑ በጣም ያበረታታኛል። ወደ ጉዳያችን ስንመለስ ኢትዮ ካርማ ከቻናሉ ባለ እንደሚነሳው ጥያቄ የሆኑበት ነገሮች እንደሚሰራ እናውቃለን። ይህም ከዚህ ቀደም የተረዳቸውንና የሞከረው ነገሮች እንደሚያስረዳ ያደርገዋል። እንደ አንዳንዶቻችን የማናውቀውን ታሪክ ሲተርክ አይገኝም። ሐሳቢ ገጽ ነው መሰለኝ። ይህም ደግሞ ትረስት ቢልድ እንዲያደርግና የሚያምኑት ፎሎወሮች ወይም በዩቲዩቡ ሰብስክራይበሮችን እንዲያገኝ ያደርገዋል። አምስተኛ ኢነርጂ ኤንድ ኢንጌጅመንት። ይሄ የዩቲዩብ ኮንሰፕት ትንሽ ግራ ሊያጋባችሁ ይችላል። ኢነርጂ ኢንጌጅመንት ብላችሁ ልትጠይቁ ትችላላችሁ። ነገር ግን ቀላል ነገር ነው። እንደ ኢትዮ ካርማ ያሉ ቻናሎች ቪዲዮአቸው በየሰከንዱ ህይወት እንዲዘራበት ኢንተረስቲንግ በሆነ አነጋገርና አቀራረብ እናንተ እያያችሁ እንዲቆዩ የሚያደርጉበት ዘዴ ነው። በአጓጊና ጥሩ ቶን በሚያስደስት መልኩና ኮንፊደንስ በተሞላበት ድምፅ የሚያቀርቡት ኢነርጂ ሲባል ተመልካቾች ቪዲዮ ውስጥ እንዲሳተፉ የሚያደርጉበት መንገድ ደግሞ ኢንጌጅመንት ይባላል። ለምሳሌ ባክግራውንድ ሙዚክ እና ሳውንድ ኤፌክት መጨመር፣ አኒሜሽን እና ትራንዚሽን ማስገባት ወይም ተመልካች ኪዩሪየስ እንዲሆን የሚያደርግ ኢነርጂ ሲባል ኮሜንት እንዲጽፉ ማድረግ፣ ጥያቄ እንዲመልሱ ማድረግ ደግሞ ኢንጌጅመንት ይባላል። እናንተም ቪዲዮ ስትሰሩ ሰው እንዳይወጣና ተሳትፎ እንዲያደርግ አድርጉ። ስድስተኛ ፋሚሊያሪቲ ኤንድ ሲምፕሊሲቲ። ኢትዮ ካርማን በጣም በትንሽ ቪዲዮ እንደዚህ እንዲመጥቅ ካደረጉ ነገሮች ሌላኛው ደግሞ ፋሚሊያሪቲ ኤንድ ሲምፕሊሲቲ የምንለው ነው። ከቅርብ ቪዲዮዎች ውስጥ እንኳን ካያችሁ የሞከረውን ነገር ምን እንደሰራ፣ እንዴት እንደሰራና ምን ያህል ቀላል እንደሆነ ለተመልካቾቹ በቀላል አማርኛ ያቀርብላቸዋል። ለምሳሌ ያህል በሲቢኢ እንዴት ማስተር ካርድ እንዳወጣው ላሳያችሁ፣ እንዴት የራሴን የራይድ አፕ እንደሰራው ላሳያችሁ፣ በዚህ ወር በአውቶሜሽን ምን ያህል እንዳገኘው ላሳያችሁ የሚሉት ይጠቀሳሉ። ፋሚሊያሪቲ የምንለው ደግሞ ተመልካቾች እንደ እንግዳ ሳይሆኑ ኦልሬዲ እንደሚያውቋችሁና እንደ ቅርብ ሰው እንዲሰማቸው ማድረግ ማለት ነው። ይህም በቀላሉ የሚታወቁ ምሳሌዎችን፣ ተመሳሳይ ቃላትንና ቋንቋን በመጠቀም እንዲሁም በአንድ አይነት ቶን በመናገር ይመጣል። ከሲምፕሊሲቲ ጋር ሲገናኝ መልእክታችሁ ቀላልና ተስማሚ ይሆናል። እነዚህ በአንድነት ተመልካች እንዲደሰቱ፣ እንዲያምኗችሁና እንደገና እንዲመለሱ ያደርጋሉ። እነዚህ ናቸው ትላልቅ የኢትዮ ካርማ የዩቲዩብ ስኬት ሚስጥሮች። እስከዚህ ድረስ ለቆያችሁ ጠቃሚ ያልኳችሁን 2 ምክሮች ላካፍላችሁ። የመጀመሪያው አንድ ቪዲዮ ከመልቀቃችሁ በፊት ምን አይነት ዘርፍ ላይ ወይም ኒች ላይ እንደምትሰሩ ወቁ። ምን ላይ እውቀት እንዳላችሁና ስትሰሩ ደስ ሊያሰኛችሁ የሚችል ኒች ምረጡ። ስለዚህ ብዙም አይደለም፣ ለማወቅ ከፈለጋችሁ አንድ የሰራሁት ቪዲዮ አለ፣ ኢንዲስክሪን እና ዲስክሪፕሽን ላይ አስቀምጬላችኋለሁ። ሁለተኛና ትልቁ ምክር ደግሞ ኮንሲስተንሲ ይኖራችሁ። ምክንያቱም የዩቲዩብ አልጎሪዝም ቪዲዮቻችሁን ፑሽ ስለሚያደርግላችሁ ነው። እንደዚህ ካደረጋችሁ ካለምንም ጥርጥር ጥሩ ሰብስክራይበሮችን እና አሪፍ ቪው ማግኘት ትችላላችሁ። ሌላ ከሱ ወይም ከሷ መማር የምትፈልጉ ዩቲዩበር ካለ በኮሜንት ጻፉልኝ። ቴሌግራም ኮሚኒቲያችን ደግሞ መቀላቀል እንዳትረሱ። ለእናንተ የሚያስፈልጓችሁን የኤዲቲንግ ማቴሪያሎች፣ የተለያዩ ዩቲዩባዊ ኢንስፓየሮችን እና ሌሎች ጠቃሚ ነገሮችን ታገኛላችሁ። በሌላ አዲስ ቪዲዮ እስከምንገናኝ ፒስ አውት።